ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን ሰላም ነኝ አለው። እናንተ እንዴት ናችሁ? አላችሁ ወይ? ዛሬ ማሳያችሁ ነገር አለ። እሱ ምንድነው? ሩቢያን አብረን እንስራ ውድ ቤተሰቦች እና እንዴት አላችሁ? እንዴት ቆያችሁ? እንዴት ከረማችሁ? ሁሉ ሰላም ነው ወይ? እኔ እግዚአብሔር ይመስገን ሰላም ነኝ አለው። እናንተ እንዴት ናችሁ? ኢትዮጵያና ትውልድ ኤርትራውያን ሁላችሁም ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ሰላም ነኝ አለው። እናንተ እንዴት አላችሁ? እንዴት ቆያችሁ? እንዴት ከረማችሁ? ሁሉ ሰላም ነው ወይ? እና አሪፍ የሆነ ቆንጆ ሩቢያን ሰራለሁ ማለት ነው። እና እናንተ ደግሞ ከኔ ጋር ቆዩልኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ ውድ ቤተሰቦቼ። ሼር አድርጉ፣ ቪዲዮ ላይክ አድርጉ፣ ሰብስክራይብ አድርጉ። እና እዚህ ጋር ደግሞ እንትን ብያለሁ ማለት ነው። ቀቅያለሁ መጀመሪያ ሁሉንም ነገር አድርጌ ቅመማ ቅመም ሁሉም ያለውን ተጠቅሜ መጀመሪያ ይሄው እንደዚህ ይሄን ይመስላል። ቀቅዬ ተዘጋጅቶልኛል። ከዛ ደግሞ እዚህ ጋር ደግሞ ሽንኩርት ምናምን ይጠብሳለሁ ማለት ነው። እዚህ ጋር ደግሞ ሁሉም ነገር አዘጋጅቻለሁ ማለት ነው። የቤት ያለ ሁሉም ነገር ቱም፣ ጀንጅቤል፣ ማጂ እና ፓፕሪካ፣ ፍልፍል አስወት እና የተለበቀ የቤት አለው ሁሉም ነገር ጨው፣ ሁሉም ነገር የቤት አለው ቅመም ተጠቅሜ ይጠቀማለሁ ማለት ነው። እና በጣም ምርጥ ነው፣ ተጠቀሙ እና በጣም ቆንጆ ይወጣል። እና ደግሞ እዚህ ጋር ቲማቲም አለ። ቲማቲም ተዘጋጅቶልኛል። እዚህ ትንሽ ሳልሳ ይጠቀማለሁ። በቃ ሁሉንም ነገር እዚህ ያለው ሁሉንም ነገር ተጠቅሜ ይሰራለሁ ማለት ነው። እና እዚህ ጋር ትንሽ ረስተውት እንትን እርዱን ትንሽ እጨምራለሁ። እርዱ ከሌሩ እንደ ቆንጆ አድርጎ እንደሚወጣ ስለምፈልግ እርዱን አደርግበታለሁ። እርዱን ደግሞ እዚህ ጋር ላቀረብኩትም ማለት ነው። እና በጣም ቆንጆ ነው ይወጣል። እና ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ ውድ ቤተሰቦች። እና በጣም ምርጥ ነው። አንዳንድ ጊዜ መስራት ስታስቡ ስታጡ አስባችሁ ትሰራላችሁ ማለት ነው። እና በጣም ምርጥ ነው። ብዙ አባቶች ብዙ የኛ የሀገራችን ልጆች ግን እንትን አትወዱም። እኔም ግን ማብላት አልበላም በእነሱ ነው እንጂ እነሱ ይበላሉ። እና በጣም ምርጥ ነው፣ ተጠቀሙ። እና ሲታዩ ደግሞ ኮሜንት አስተያየት ኮሜንት ላይ ጻፉ እና የጎለው ነገር ካለ አስተካክላለሁ። እና ኮሜንት ላይ ጻፉ። ይሄ ይቀራሻል ብላችሁ ምናልባት የቀረው ነገር ካለ ጻፉ፣ ኮሜንት አስቀምጡ። እና ሼር አድርጉ፣ ላይክ አድርጉ፣ ሰብስክራይብ እያደረጋችሁ አበረታቱኝ ውድ ቤተሰቦቼ የኔ ውዶች። እና በጣም ምርጥ ነው፣ ተጠቀሙ እላችኋለሁ። እስከ መጨረሻ ተከታተሉ። አሁን ደግሞ ቅመሙን እንጨምራለን ማለት ነው። ያዘጋጀሁትን ቅመም እንጨምራለን።
ሽታው በጣም ደስ ይላል። ቲማቲሙን የጨመርኩት ማለት ነው። አንድ ላይ አደባልቃለሁ ማለት ነው። ትንሽ ግን ስላለኝ ነው ሰው እና ሁሉንም ነገር ጨምሬያለሁ። 2 ቃሪያ እና የፈረንጆች ቃሪያ ማያቃጥለውን ጨምሬያለሁ። ሽታው እንዲጣፍጥ ማለት ነው። ይህን ይመስላል ቤተሰብ። ቤተሰብ ሁሉም ነገር አድርጌ ጨርሻለሁ። አልተመቸኝም ነበረ እና ሴትዮ አጠገባለች እና ሁሉንም ነገር አድርጌ ይኸው ብሪያኒ ሰርቻለሁ ጨርሻለሁ ማለት ነው። እስከ መጨረሻ ስለተከታተላችሁ አመሰግናለሁ። እና ሴትዮ አጠገብ ስላለች መቅረስ አልቻልኩትም እና ሁሉንም ነገር ጨራርሼ እንደዚህ አድርጌ ቁጭ አድርጌያለሁ ማለት ነው። እና አብራን ስለቆያችሁ አመሰግናለሁ። እግዚአብሔር ከእናንተ ጋር ይሁን። ቻው ቻው። መልካም ቀን ይሁንላችሁ።